መጥቶ ሞት አባቴ ነው ማሲንቆ ያዞር ነበር ምናምን ያለው ተመልከቱ። ሰላም የቲክቶክ ቤተሰቦቼ፣ አሁን ዛሬ አንድ ችግር አጋጥሞኝ ነው የመጣሁት። እንግዲህ እኔ አባቴ ጋር ከተገናኘሁ ድፍን 18 ዓመት ሞላኝ። አሁን ግን አባትን ፈልገን አይተነዋል ብሎኝ የሚያውቁት ሰዎች፣ የቅርብ ሰዎች ስለዚህ መረጃ ሰጥተውኛል። አባቴ እንደምታዩት በዚህ በምስሉ ላይ ያለው ሰውዬ ነው እና እኔ አባትነትን ብቻ ነው የምፈልገው። ምንም ነገር ካንተ ገንዘብም ሆነ ምንም ነገር አልፈልግም። እባክህ አባዬ መተህ ማታ 4 ሰዓት ላይ ስለምገባ ምላሹን እንድሰጠኝ እፈልጋለሁ። ዲኤንኤ ተመርምሮልን የአባትነት ምላሹን ማግኘት እፈልጋለሁ። ድሮ አንድ ሀገር እንደነበረና ማሲንቆ አዟሪ እንደነበረ ታውቋል። እና ይሄ ነገር ለኔ ደግሞ አሳሳቢ ነው። ካላባት ማደጉ ክፉ ነው እና ባካችሁን አባት ያላችሁ ትረዱኛላችሁ ብዬ አስባለሁ። አባቴ ጋር አገናኙ። ሞጣ አባትነትን እየጠበቅኩ እገኛለሁ። አመሰግናለሁ። አባቴን አላውቀውም ማለት ታዲያ ለእናቱ ኮንዶም ሲያቀብል የነበር ልጅ እኮ እና ምን ሰው ብለው ነው እንዴ እዚህ መጣችሁ? ታኩራ አይቼዋለሁ። ቪዲዮ ብዙ ሺህ ምናምን ሼር ተደርጎለታል። አንደኛ ለመታወቅ ነው፣ ሁለተኛ ሰው ነው የላከው፣ ሶስተኛ ራሱም የማይረባ ውዳቂ ነው። ስታው 15 14 ዓመት የሚመስል ግን እድሜው 37 የሚገርም ለካ አባት አልኖረው ብሎ ነው የምግብ እጥረት እንደዚህ ቀንጭሮ ጭንቅላቱን ቁመቱን ጨንቅሮ አይተዋል። ራሱን የሚያውለበልብ ወጥቶ የ10 ዓመት ልጅ እኮ ነው የሚመስል፣ ግን እኮ 37 ዓመቱ ነው። የሚገርም ይሄ ቅል አንጠልጣይ ለእናቱ ኮንዶም ሲያቀብል ነበር እኮ። ታዲያ አባት የለም ብሏል። አሁን ስሰማ ኮንዶም ለእናቱ እየገዛ ሲያቀብል ነበር ልጅ መጣ። አሁን ገና ከመምጣቱ እኛ ጋር ተጠላጥሎ መሳደብ ጀመረ። ድሮስ ታዲያ ያላባት ያደገ ልጅ ምን ሊሆን ነበር? ቀንጭሮ በ37 ዓመቱ 15 13 ዓመት 10 ዓመት ነው የሚመስለው ስታየው። ቅል አንጠልጣይ በለው ምን እኮ የሞተ እኮ ነው። ለእናቱ ኮንዶም ሲያቀብል ነበር ሰውዬ። ምንድነው ትለኛል? መልስ ስለሚያስፈልገው እንዲህ አይነት ቦርኮች ይመጡና ማን ነው የላካቸው ብለህ ብታጠና ሰው ነው የላካቸው። ስለማቅ ነው።